ሰላም 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 ሰላማችሁ ይብዛ። 2026 በረከት የሚበዛልን ዘመን ይሁን። ኢትዮጵያ ወንድምና እህቶች የሚታረቁበት ለፖለቲካ ሳይሆን ለህይወት የምንሮጥበት ዘመን ያርግልን። ሀገራችንን ሰላም ያርግ። የእርቅ ወቅት ያርግልን። በተለይ ኢትዮጵያ ላይ እጅግ የሚያሳዝኑ ብዙ ነገሮች ስላየን እግዚአብሔር ያንን አስቁሞ የፍቅር ረሃብ ቀርቶ የጥጋብ ዘመን ያድርግልን። ይህን ደግሞ ማድረግ የምንችለው ሶሻል ሚዲያ ላይ የምንንቀሳቀስ ሰዎች በሙሉ ጥሩ ሀሳቦችን በማምጣት ነው። ከዚህ በፊት በስህተትም ይሁን በጥሩ ነገር ምን አምጥተናል? ለውጥም አምጥተናል፣ ችግሮችን ፈጥረናል። ያ እንዳለ ሆኖ ከስህተቱ የማይማር አይ ቲንክ የማያስተውል ሰው ብቻ ነው ብዬ አስባለሁ። እኔ 2025 ብዙ ያስተማረኝ ነገር አለ። ብዙ ነገር ተምሬበታለሁ። ስንዴውን ከእንክርዳዱ የለየውበት ዘመን ነው። ስለዚህ ብዙ ነገሮች ላይ እኛ ስናይ የሰው ልጅ ተናገረ ተብሎ የሚወቀስበት ግን ብዙ ጥፋቶች በድርጊት ደረጃ የሚያደርጉ ሰዎች ደግሞ ምንም የማይባሉበት ዘመን እንደሆነ አይቻለሁ። ንግግሮች ከድርጊት የበለጠ ሲወቀሱ በኢትዮጵያ ታሪክ ብቻ አይቻለሁ። ንግግሮች እንጂ በተግባር በጣም መጥፎ የሚሰሩ ሰዎች ላይ ምንም ፎከስ የማይደረግበት እንደሆነ ተመልክቻለሁ። እንደዛም ቢሆን ምንድን ነው ንግግሮች እንደፈለግን ስህተት እንናገር ማለት ሳይሆን ነገሮችን በማስተዋል በመረዳት እንዲሁም ደግሞ ለሀገርም ለወገንም የሚጠቅም ነገር ብናደርግበት ጥሩ ነው ብዬ አስባለሁ። በተለይ 2025 ትልቅ ነገር አደረግኩበት ብዬ የማስበው እግዚአብሔር አምላክን በደንብ የተቀበልኩበት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩበት ዘመን ስለሆነ እጅግ አድርጌ እግዚአብሔርን አመሰግነዋለሁ። እኔ ክርስቶስ ሃይማኖት ውስጥ የሚገኝ መስሎኝ ብዙ ሃይማኖቶችን ዞሬበታለሁ። ክርስቶስ መስቀሉ ላይ ያለው ሁላችሁም ያንን በረከት እንድታገኙ በዚህ አጋጣሚ ነግራችኋለሁ። ሌላው ምንድን ነው ዩቲዩብ ላይ ተከስተናል። ዩቲዩብ ላይ ስንመጣ በእርግጠኝነት የምናገረው ጥሩ ነገሮችን ከዚህ በኋላ ፖቴንሻል አቅሙ ኮንቴንት ክሪኤተር መሆኔን ማሳየት እፈልጋለሁ። ያንን ደግሞ የማደርገው በተግባር ስለሆነ የኔ ወዳጆች ብቻ በመቀላቀል ቤተሰብ እንሆናለን። ምንድነው አስተያየቶች ነው የምንሰጠው። በምን ጉዳይ ላይ ሀገራዊ ሊሆን ይችላል፣ የሃይማኖት ጉዳይ ሊሆን ይችላል፣ ሶሻል ላይፍ ሊሆን ይችላል። በነዛ ጉዳዮች ላይ ጥሩ ምንም አይነት ወቀሳ የሌለበት ግን ጥሩ አስተማሪ ነገር ነው። ይሄ ቢሆን ይሻላል የምንልበት ነገሮችን የመስጠት ብቃታችንን በጨዋ መንገድ መግለጽ የምንችልበት መሆኑን አሳያለሁ። ስለዚህ እስከዛሬ ለ15 ዓመት አብራችሁኝ የነበራችሁ ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። ስለዚህ በሌላ ፕላትፎርም ላይ በተለይ ስሙን መጥቀስ አልፈልግም። በዛ ፕላትፎርም ከዚህ በፊት በነበርኩበት ላይ እጅግ አግዳሚ ወንበር ሁሉን እኩል ያደርግ የለ ብዙ ነገር የተማርኩበት ብዙ ነገሮችን ያየሁበት ለካ ሁሉም ቦታ ይመጠነኛል ብሎ መገባት እንደሌለበት የተማርኩበት ጊዜ ነው። ዩቲዩብ is gonna be the best for me። ስለዚህ ይሄንን ነገር ለሁላችሁም እንዲደርስ አደርጋለሁ። እግዚአብሔር ስለ ሁሉም ነገር ይመስገን። ሁሉም ነገር ለበጎ ነው፣ አስተምሮን የሚሄድ ነው። የቃላት እንጂ የድርጊት ስህተቶች ላይ አልነበርኩኝም። የድርጊት ስህተቶች ላይ ዮኒ ማኛ የለበትም። የቃላት ስህተቶች በደንብ አሉብኝ፣ ግን በድርጊት የምጠይቅበት አንድም ስለማይኖር እግዚአብሔርን አመሰግነዋለሁ። ስለዚህ ብርክ በሉልኝ፣ እንገናኛለን። በደንብ አድርገን በላይቭ እንጫወታለን። መልካም አዲስ ዓመት። ይመቻችሁ።